ማደግ በነገር ሁሉ እንዲገለጥ ይሄን አስብ ይሄን ማዘውተር አለው እና ማደግ የሚለውን በአማርኛ የተቀመጠው ሐሳብ ምን እንደሆነ በሌላው ቋንቋ ሳይ ማትረፍ ማትረፉ በነገር ሁሉ እንዲገለጥ ነው። ይሄን አስብ ይሄንም አዘውትር ብሎታል። ምንድነው የሚያስበው? አስብ የተባለው ምኑን ነው? እዚህ ምዕራፍ 4 ላይ ሐዋርያው ጳውሎስ ያስቀመጣቸው ነገሮች አሉ። እነሱን ነው የሚያስበው። ይሄን አስብ ማሰብ ብቻ ሳይሆን አዘውትረው ይለዋል። ሶስት ነገሮችን አግኝቻለሁ። አንኳር የሆኑ ሶስት ነገሮች ከምዕራፍ 4 ውስጥ አግኝቻለሁ። የመጀመሪያው ምንድነው? ራስን መመገብ የሚል ነው። መመገብ የሚለውንም ሐሳብ እንደገና በሌላ ቋንቋ ትርጉሙን ሲፈልግ ኖሪሽ ማድረግ
ይለዋል። እና ስለ ኖሪሽመንት ነው የሚናገረው ማለት ነው። ስለ ኖሪሽመንት ሳስብ ደግሞ ምን ትዝ አለኝ መሰላችሁ? ማል ኖሪሽመንት የሚባል ተቃራኒው ሀሳብ መጣ ወደ አእምሮዬ። ማል ኖሪሽመንት ምንድን ነው ብዬ የተወሰኑ ወጣቶችን ጠየቁ። አንደኛው ምን ብሎ መለሰልኝ? እጁን አውጥቶ መቀንጨር ነው አለ። መቀንጨር ነው አለኝ እና አላውቀውም ነበረ ቃሉ። እንደሚገባ ካለመመገብ የተነሳ የሚታይ ጉዳት የጤናን ጨምሮ ጉዳት ነው። እንደሚገባ ካለመመገብ የተነሳ ይሄ እንግዲህ በአካላዊውም በመንፈሳዊውም የሚሆን ነው። መቀንጨር ወይም መቀንጨር በመንፈሳዊውም ሊያጋጥም ሊኖር የሚችል ጉዳይ ነው። ከመቀንጨር ይጠብቃል። ከምንድን ነው እሱ የሚመጣው? ካለመመገብ ነው። ካለመመገብ ብቻ ሳይሆን እንደሚገባ ካለመመገብ የሚመጣ ነው። ሐዋርያው ጳውሎስ ምን አለው ጢሞቴዎስን? በዚህ በምዕራፍ 4 ቁጥር 6 ላይ ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ ይላል። በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይለዋል። የተመገበ አገልጋይ አለ፣ ያልተመገበም አለ። የተመገበ ያገለግላል፣ ያልተመገበ ይሞክራል። ከሞካሪነት ያሳልፋችሁ። ከተመገባችሁ ታገለግላላችሁ። ምንድን ነው የምትመገቡት? የተገኘ ነገር ሁሉ ሳይሆን ነፍሳችሁን የምትመግቡት እዚህ ውስጥ ያለው የጌታን ቃል የምትመግቧት። ድሮ ልጅ እያለሁ በአንድ መኪና ላይ የተጻፈ አባባል አይቻለሁ። የኢትዮጵያ የመጽሐፍ ቅዱስ ማህበር የሚባል ነበር እና ሰዎች መጽሐፍ ቅዱስን እየገዙ የራሳቸው እንዲያረጉ ጥረት ያደርግ ነበር እና ያስተዋወቀ ሲዞር የሚጠቀምባት አንድ አባባል አላቸው። ቅዱሳን መጽሐፍትን በማንበብ ነፍስዎን እና አእምሮውን ይመግቡ የሚል ነው። ነፍስዎን እና አእምሮውን ይመግቡ። ምን በማንበብ? ቅዱሳን መጽሐፍትን በማንበብ ነው። ማንበብ መመገብ ነው። እና በተለይ ቅዱሳን መጽሐፍት በተለይ እዚህ ውስጥ ያሉትን መጽሐፍት ከብሉይ እስከ አዲስ ኪዳን ያሉትን መጽሐፍት በማንበብ ነፍሳችን ትመገባለች፣ አእምሮአችንም ይመገባል። ነፍስዎን እና አእምሮውን ይመግቡ ነው መልእክቱ። ይሄንን አስብ አንተ ጢሞቴዎስ፣ ስለ መመገብ አስብ። ተመግቦ መልካም አገልጋይ ስለመሆን
አስብ። ይሄ ነው እና እኔም በዚህ ጠዋት ማካፍላችሁ ይሄንን ነው። ተመገቡ እና መልካም አገልጋዩ መልካም የማን አገልጋይ? የማን? የኢየሱስ ክርስቶስ አገልጋይ ሁኑ። ይህንን አስቡ። ተመግቦ ስለማገልገል አስቡ። አለመመገብ ችግር አለው። ቀላል ያልሆነ ችግር፣ ቀላል ያልሆነ ያው ቅድም በምሳሌ ተጠቅሶ ሰምታችኋል። በአጥጋቢ ሁኔታ መመገብ ከመንፈሳዊ መቀንጨር ወይም መቀንጨር ይጠብቃል። አስቡበት። ይሄን ስለማንበብ አስቡበት። ሲሪየስ ነው ነገሩ። ይሄን መመገብ ወይም ያለ መመገብ ቀላል ውጤቱ ቀላል ነው። ልዩነት ያመጣል። ፕሮግራም አውጡለት በየግላችሁ በየቤታችሁ። ጧት ጧት የጥሞና ጊዜ ውሰዱ። ቢያንስ አንድ ምዕራፍ አንብባችሁ ምንድን ነው እዚህ ምዕራፍ ላይ የተጻፈው ብለውን አሰላስላችሁ ውጡ። ጠዋት ጠዋት ወይም ደግሞ ማታ ሰው ሁሉ ከተኛ በኋላ ከሰው ጋር የምታድሩ ማለት ነው። ሰው ሁሉ ከተኛ በኋላ ወደ ኋላ ቅሩ እና ክፈቱ። ትንሽ እራት በልታችሁ ተኙ። ጠዋትም በልታችሁ ውጡ። ነፍሳችሁን አታጎሳቁሏት፣ መግቧት። የተመገቡ መዘምራን ሆኑ። መዘመር ያው ከሞላ ጎደል ዜማ ነው እና በዜማ ላይ 3 ሰዓት ተቀምጣችሁ ለማንበብ 3 ደቂቃ ምታጡ አትሁን። ሙዚቃ ላይ ብዙ ሰዓቶች ጭርስ አድርጋችሁ ለዚህ ሰዓት የሚያጥራችሁ አትሁኑ። የሚቀድመውን አስቀድሙ። ሰፊ ስፍራ መያዝ የሚገባው እንዲያውም መመገብ ነው። አቅም ይኖራችኋል። ከዛ በኋላ መንፈሳዊ አቅም የማይኖራችሁ ከሆነ ድምፅ ብቻ ነው የሚኖራችሁ። ድምፅ ሐዋርያው ጳውሎስ እንዳለው ጸናጽል እንደሚጮህ ናስ እንደምታውቁት ህይወት የለውም፣ ድምፅ ግን አለው አይደለም? ድምፅ ይሰጣል፣ ግን ህይወት ስላለው አይደለም፣ ስለተጋጨ ነው። እና ህይወት የሌለው ድምፅ ብቻ ሆነን እንዳንቀር ከህያው ቃል ነፍሳችንን መመገብ አለብን። it's a must። እንደ ናስ ብቻ ጮሆ ከመቅረት ይጠብቃል። እንደ ጸናጽል ብቻ ድምፅ ሰጥቶ ከመቅረት ላይፍለስ የሆነ ግን ለጆሮ የሚጥም ሆኖ እንዳይቀር ከፈለጋችሁ ተመገቡ። የሰው ልጅ ሆይ የምሰጥህን ብላ ካለ በኋላ ምን አለ? ይሄን መጽሐፍ ብላ ነው የተባለው። እስኪል አስቡበት። ይሄን ማደግህ ማትረፍህ እንዲገለጥ ይሄን አስብ፣ ይሄን ማዘውትር። ሁለተኛው
ከዚህ ምዕራፍ ያገኘሁት ነገር ምንድነው? ምሳሌያዊ ህይወት ነው። ኤግዘምፕለሪ ላይፍ፣ መልካም አርአያነት። እሱን በተመለከተ ቁጥር 12 ላይ ምሳሌውን ለሚመለከቱ ምእመናን መልካም ምሳሌ ሁኑ፣ ማንም ታናሽነትን አይናቀው ይላል። ምሳሌያዊ ህይወት ሲኖራቸው ትሰማላችሁ፣ ትደመጣላችሁ። ምሳሌ የሚሆነው ጢሞቴዎስ በምንድን ነው? በእምነት ነው። በወንጌሉ ከማመን ጋር የሚገናኝ ነው። ይሄ በእምነት በፍቅር ደግሞ ዝም ብሎ የቃላት ፍቅር ሳይሆን በተግባር የተገለጠ ፍቅር። በዚህ ምሳሌው በዚህ ብቻ አይደለም፣ በንጽህና ምሳሌው ይለዋል። ከተለያየ አንጻር ንጽህናን ማሰብ ይቻላል። ሞራላዊ ንጽህና ዋናው ነው። ወደ ብዙ ዝርዝር ውስጥ አልገባም። ንጽህናው በጣም ወሳኝ ነው። ንጽህና በሌለበት መልካም አርአያነት የለም። የሀሳብ ንጽህና፣ የንግግር ንጽህና፣ የእጅ ንጽህናም ይኖራል አንዳንዴ። የእጅ ሰውን ለሰላምታ ሊጋብዝ ይችላል። እጅ በጥፊ ለመምታትም ሊነሳ ይችላል። እጅ ነው ሁሉንም የሚሰራው። እጅ የተሰጠውን ሳንቲም በታማኝነት ይይዛል። ይኸው እጅ ደግሞ ይሰርቃል። ያልተፈቀደለትን እየቀናነሰ ይወስዳል። ይኸው እጅ እና ንጽህናን ከተለያየ አቅጣጫ ማሰብ ትችላላችሁ። ከወጣትነት እድሜ ጋር የሚመጡ ፈተናዎች አሉ። ንጽህናን ክፉኛ የሚፈታተኑ ማለት ነው ነገሮች አሉ። አንተ ወጣቱ ጢሞቴዎስ በንጽህና ምሳሌ ሁን። በተለይ ከተቃራኒ ጾታዎች ጋር አሁን እንኳን ተመሳሳይ ጾታ የሚልም እየመጣ ነው። የሚኖር ቀረቤታ ልክ ይኑረው እንደማለትም ነው። በዚህ አቅጣጫ ተጠንቀቀህ ማትኖር ከሆነ ወንጌሉ ምስክርነቱ ይበላሻል። ልክ ይኑረው። ምሳሌነት ብዙ ነገሮች ያጠቃልላል። ስለነዚህ ነገሮች አስብ። እነዚህ ነገሮች አትዘንጋ፣ ይልቁንም አስባቸው። ሶስተኛው ከዚህ ምዕራፍ ውስጥ ያገኘሁት ምን መሰላችሁ? ሌላውን መመገብ። ቅድም ራስን ስለመመገብ ነግሮታል። አሁን ደግሞ ሌሎችን ስለመመገብ ምክር ይለዋል። አንብብ፣
ምክር፣ አስተምር ይለዋል። የማደግ መገለጫ ነው። የተመገበ ይመግባል። ያደገ ያገለግላል። የበረታ ሌሎችን ያበረታል። የማደግ መገለጫ ነው ይሄ። የማደግ መገለጫ ማደግ በነገር ሁሉ እንዲገለጥ ሲል አንዱም መገለጫ ይሄ ነው ልላችሁ ነው። መካሪ መሆን አለባችሁ። ከኋላችሁ እየመጡ ያሉትን እየመከራችሁ መስመር የምታስይዙ ነው ከእናንተ ይጠበቃል። እስከመጣ ድረስ ለማንበብ እና ለመምከር ለማስተማርም ተጠንቀቅ ብሎታል። እያነበብክ ነው የምትመክረው። የሚነበበው ደግሞ ይሄ ቅዱሱ መጽሐፍ ነው። ለማንበብ፣ ለመምከር፣ ለማስተማር ተጠንቀቅ ብሎታልና ከእናንተ የሚጠበቅ ብዙ ነገር አለ። ዜማ ብቻ አይደለም ትውልዱን የምታስተምሩት፣ ህይወት ታስተምራላችሁ ለማለት ነው። ይሄንን አስብ፣ ይሄን አዘወትር። ለምን ማደግህ በጌታ በክርስቶስ ማደግህ እንዲገለጥ። በቃ እችን ነው የማካፍላችሁ።